ታሪካችን ሲጀምሩ አንድ ጆርዳን የሚባል ሰውዬ በ25 ዓመቱ 50 ሚሊዮን በመስራት ይታወቃል። ጆርዳን እንደ ማንኛውም ተራ አሜሪካ በስኬታቸው እያከበሩ ያሉ ጊዜ በ22 ዓመቱ በተራ ተራ የሚባሉ ቤተሰቦች የተወለደ ሲሆን ግን በ25 ዓመቱ 50 ሚሊዮን መስራት ይችላል። የምታማልና አሁን የምትባል ሚስት ሲሆን ሁለት ልጆችም አሉ። ቅንጡ ቤቶችና የሚያማምሩ መኪኖችና ጀት ሲኖር እሱ ግን እስካሁን ይሄን ሁሉ እያለ ምንም በህይወት ደስተኛ አልነበረም። ግን ቢሆንም እንኳን ጠጥቶ ያለበት ጊዜ ላይ በመጠጥ በሱስና በድራግ ባሽን ሲጠጣ ያለ ጠጥቶ ያልተገባ ነገር በመስራት ይታወቃል። አንድ ቀን ጠጥቶ ያለ ጊዜ በስራ ቦታ ይደወለታል። በስራ ቦታ ሄዶ 50 ሚሊዮን ወስዶ እንዴት የሚቀይርን እያሰበ ያለ ታሪካቸው ወደ ላይ ወስደና ታሪክ በ22 ዓመቱ ወደ ላይ ተመልሶ ስራ እየፈለገ ያለ ታዳጊ ነው። ስለዚህ ታሪክ ተረስቶ ወደ እንደሚሄድ ባላቅም እንኳን ሄዶ ማርክ ከመዳን ደላላ ጋር ተገናኝቶ ማውራት ጀምራል። ማርክ በተሳካ ሁኔታ ደላላውና ስራውን የሚወጣ ደላላ ስለሆነ እሱን ለማሳመንና ለማስተማር አስቦ ምንም አልተሳካለትም። ከዛ ስራ ሞክሮ ለመስራት ያስበውን ምንም አልሰራም። ከዛ በኋላ ተስፋ ቆርጦ ተነስቶ ይሄዳል። አንድ ቀን ስራ ላይ ያሉ ከማርክ ካፌ ላይ ይገናኛሉ። ካፌ ላይ ተቀምጦ የደንበኞች የሚሽፈሩ የአንተን ስኬት የምታዘው ስለው ማርክ እንደዚህ ማለቱ ተቆጥቶ ቢነግሩም እንኳን አንተ ግን ማሰብ ያለብህ የደንበኞች የሚሽፈሩ የራስን ገንዘብ የምታከማቸው ብሎ ይነግራል። ከዛ ሁሉ አድሮ ጆርዳንን ብር ስለማያስፈልገው ከዛ በሀሳቡ ይስማማል። ጆርዳን በሁኔታው ባይደሰትም እንኳን እሺ ብሎ ተቀበልና መሄድ ይጀምራል። አንድ ጎዳና ላይ እየሄደ ያለ አንድ ሰው ይመጣል። ለምን የራስህ ድርጅት አልከፍትም ይላል። ድርጅቱን እንደከፈተ አንድ ፍቃድ ያገኘው በአሜሪካን ሀገር ቀውስ የተገኘው ኪሳራ ይገኝታል። ከዛው አንደኛው ቀን ላይ ስራ እየሰራው አንድም ሰው ስራ የማይሰራ ቤት ቁጭ ብሎ ቲቪ እየተመለከተ ያለ ጊዜ ላይ አንድ ትንሽ ይበልጥ ሚስት ወጣ ጭቅጭቅ ታደርጋለች። ጭቅጭቁን ብር ስለሌለ ብቻ ስለሆነ ጋዜጣ ማንበብ ይጀምራል። አንድ ጋዜጣ እንዳነበበ ጋዜጣ ላይ $20 ብሎ ድርጅት ያገኛል። ይህን ድርጅት ሄዶ ለመቀጠር ዋናው ጋር ይስተዋወቃል። ልክ እዛው መስራት እንዳሰበ ኮሚሽኑ 50% ስለሆነ እዛው ለመስራት ይስማማል። ከዛው ልክ እንደሰራ ስራውን ለመጀመር እዛው ቢሮ ሄዶ ስሙና ምናምን እንደነገረ በኋላ አድራሻውን ሰጥቶ ስራው ይጀምራል። ስራው በአስደሳች ሁኔታ እየሄደ ነበረ። አሁን ግን አንድ ደንበኛ ይደውላል ወደ ጆርዳንም ስልክ አንስቶ እድሜው ለማርክ ይሁንና ማርክ ያስተማረውን ቋንቋውን ወስዶ እዛው አንድ ደንበኛውን ጅንጅና አድርግቶ እንደምንም አድርግቶ አሳምኖ የ10,000 ሼር ሸጦ 5,000 ወሰደ። ከዛ ደንበኞቹና እነሱ ሁሉ ተገረሙ። ጓደኞቹ ተገረሙና እሱ ለወልከት ቻሉ። ከዛ ሽጦ ከዛ ቀን ጀምሮ ብራድ የሚባል ሰውዬ ጎሱ ጓደኛ ይዱረው እሱ የሚነዳው ፌራሪ ቆንጦ መኪና ሳይው ምን ነው የምትሰራ ቆይ ብሎ ሲጠይቀው በወር $72,000 እንደምሰራው ሲለው እዛው ደውሎ ለጓደኛው እኔ ስራውን እንደለቀቀ ደብዳቤ ያስገባል። ከዛ አንድ ቀን ላይ እሱ ድርጅት መክፈት ስለሚፈልግ ድርጅታቸውን መክፈት ስለሚፈልጉ ጓደኞቹ ሰብስበው አንድ ካፌ ላይ ወጥቶ እዛው ለመስራት ያስባሉ። አንድ ክራይ ቤት ፈልገው ያከራያሉና ከዛ ስራቸው ለመስራት ብራድ እናትና እሱ ጓደኛ እሱን ሰብስቦ ከዛ ስራ ይጀምራሉ። ከዛ ስራ በኋላ ካፌ ላይ የተገናኙ ያወሩ ሳለ ደንበኞቹ እንዴት እንደሚያሳምኑ ስለማያውቁ እንዴት ታትፎ ያሳያል። ከዛ ትሪኩን እናንተ ሀብታም ሰዎች ስለምትሰሩ ከሀብታም ሰዎች እንዴት እንደምታባርሩና እንደምታጭበረብሩ ብሎ ከዛ ጽፎ በወረቀት ይጽፋል። እነሱም አንድ ካፌ ሰጥቶ 5 ጠረጴዛ አዘጋጅተው መስራት ጀምራሉ። መኪና ራሱ የለም፣ በእግር የተጓዙ። ከዛ ድክመታቸውን ለማሳየት ስትራት ኦክማንት የሚባለው ስትራት ኦክማንት ዌልካም ብሎ ያስባል። ከዛ እንዴት እንደሚያሳምኑ for sure finally found a broken wall street የሚባለው ሰውየው ራሱ ጽፎ ይሰጣል። ከዛ ሪቱን እያነበቡ ያለ በቀኑ ልምምድ ጀመሩ። ከትንሽ ልምምድ በኋላ ከዛ ስራ ጀምራል። ከዛ የጆርዳን ስራው እዛው ወደ ላይ ከፍ ማለት ይጀምራል። ጆርዳን እየሰራ ያለ ቅጥረኞቹ መብዛት ጀመሩ። በጋዜጣና ቲቪ ሁሉ ስለ ጆርዳን ማውራት ጀመሩ። ጆርዳን 20 ሚሊዮን ሰርቷል እስካሁን ራሱ። ታክቲኩ በጣም የተለየ ስለሆነ ኤፍቢአይዎችና ፖሊሶች እሱን ማሰብና ስለሱ መጨነቅ ጀመሩ። ከዛ ለሱ የሚሰሩ ቅጥረኞች ራሱ ፑሽ የማያደርጉ ገንዘብ ብዙ ስለሆነ ለሱ የሚሰሩ ሰዎች መብዛት ጀመሩ። ጆርዳን ግን ለማንኛውም ሰው ጭንቅ ስለሌለበትና እንደፈለጉ ነው የሚሰሩት። የፈለጎቹ የሚሰሩ ግን እሱ የሚፈልጉ አንድ ነገር ቢኖር ገንዘብና ገንዘብ ብቻ ነው። የራሱን አባቱም እዛ ቀጥሮ ስራ ያሰምራል። ከዛ ምንም አይነት ነገር እንደማይፈልግና ስህተቶችን አባቱም ቀጥሮ በደሞዝ ያሰራ ጀመረ። ጆርዳን በፍጥነት ህይወቱ መቀየር ጀመረ። ከዛ በኋላ ሄዶ አንድ ቀን ካፌ ያለ ማርክ ጋር የተገናኘ ማርኩም ቅጥረኞቹ ፓርቲ እንዳዘጋጀ ይነግራል። ፓርቲ ላይ መጥቶ ብራድ አንድ ሐሳብ ያመጣል። ሐሳቡም ስቲቨን የሴቶች
የሴቶች ጫማ አምራች እሱ መጥቶ ስራውን እንዲጀምር ቢነግርም እንኳን አልፈልግም ስላለው ያስማማል። በ80 ሺህ ዶላር ሰጥቶ እሱ ጋር ለማስማማትና ለመታረቅ አስቧል። ከዛ ብሩን ወስዶ ወደ እሱ ሲሄድ ፖሊስ ስለመጣ ያልተገባ ነገር ያደርጋል። ከዛ ሚስቱ ትሪሳ መጣ እሱን ስታየው እሱ ቺት እያደረገበት ነው። ከዛ መጥቶ ሴክስ እያደረጉ እያለ ከሴክሱ በኋላ ወጥቶ ሻወር ሊገባ ሲል ድራግ ይጠቀማል። ከዛ ሚስቱ መጥቶ ለምንድን ነው በጠዋቱ ሻወር የምትገባ ብሎ ስትጠይቀው እሱም ከመስራት እንደደከመና አሁን ራሱ ድካም ላይ እንዳለ እርት የማደርገው ስለምፈልገው እንድትወጪለት ይነግራል። እሷ ግን እምቢ ስታለው አፓርታማ ላይ ሄዶ ከናኦሚ ጋር መገናኘት ይጀምራል። እንዲህ እያለ እዚህ ግብር ማገባረጃ ትኝት ላይ ደርሰናል። ከዛ አሁን ጆርዳን ወደ ድርጅቱ ጋር ስንሄድ እዛው ጥሩ ሁኔታ እየሰራ ነው ያልተገባ ባህሪ ለማሳየትና ከዛ የስቲቭ ጫማ አምራቹን ሪሙቭ ማድረግ ችሏል። ግን 50 ሚሊዮን ለመስራት እንደቻለበት ማንም ስላላወቀበት ገንዘቡን ይዞ ወደ ገጠር ለመሄድና ወደ ኢጣሊያን ለመሄድ ይሸሻል። ግን ማን የሚባለው ጠበቃ መጥቶ እሱ ሲያናግረው ኤፍቢአይዎች እሱን የፈለጉ ስለሆነ እሱ መጥቶ ራሱ እንዲሰራ ቢጠይቅም እንኳን እምቢ ስላለ ከዛ መጥቶ አባቱ ጋር ይነጋገራል። አባቱ እሱ ምክር ለመስጠት ብሎ ያስበው እዛ ሲሄድ ጆርዳን የራሱን አባት ራሱ ያባረራ ከድርጅቱ። ከዛ ናኦሚ መጣ 2 ልጆች ያሉት በ3 ሚሊዮን ሰርግ ድግስ አድርገው በቀለበት ዳይመንድ እሷ ጋር ይጋባል። ከዛ ኤፍቢአይ መጥቶ የሰርጋቸውን ካሜራማንና ፎቶዎች ሲጠይቁ ለምን እንደሆነ ስላያውቀው ከዛ መርከብ ገዝቶ በናኦሚ ስም ያሳትማል። ከዛ ብሩ እንዳለ መሬት ስር ቆፍሮ ይጠፋል። ብራድ መጥቶ ከሚስቱ ጋር ይተዋወቅ ከሚስቱ ዘመዶች ጋርና ናኦሚ ጋር ከመርከብ ላይ ይገናኛል። ከዛ እዛ ሴክስ አድርጎ ይነሳሉ። ከዛ ልክ ጣሊያን ሲሄዱ የተወራለት ቤት በ5 ሚሊዮን ገዝቶ እዛው መኖራቸውን ያደርጋሉ። ከዛ ሄዶ ልክ ሌላ ቦታ እንዲሄዱ በመጀመሪያው ምሽት ላይ እንደሆነ አሁንም መጣላት ጀምራሉ። ጆርዳን አሁን ከ6 ወር በኋላ መጥቶ ወደ አሜሪካ ስለተመለሰ እዛው ፓስፖርቱን አሳድሶ ቀየው ሚስቱን ያባረታል። ሁለተኛው ሚስቱ ልክ እንደፈታው ልጆቹን ወስዳለሁ ብሎ ያልተገባው መኪና መንዳት ስለጀመረ ፖሊሶች መጥቶ እሱን ቤት ላይ ጥያቄ ያፋጥጣሉ። ልክ እንደዛ ከሆነ በኋላ ስቲቨን መጥቶ ሼሩን ስጠኝ ብሎ ሲጠይቀው ሼሩ ዋጋ በጣም እንደወረደና ከምንም አይነት ከሳራ እንደምጠበቅ ስለምትፈልግ ብሎ እንዳለ ሸጦ ብሎ ይነግራል። ጆርዳንም ብሎ አሁን ከዛ ከፍዛ ፍራት ሳይለቀቅ አሁን ኤፍቢአይዎች መጥቶ ጥያቄ ስለመጡለት ከዛ ስቲቨን ሪሙቭ ያደርጋል። አሁን ድጋሚ መጥቶ ከሱ ጋር መጣላት ስለማይፈልግ ኤፍቢአይዎች ከመጡ በኋላ እሱን ስለሚያስሩ ገንዘቡን ወስዶ ለበጎ አድራጎት 10 ሚሊዮን ሰጥቶ 40 ሚሊዮን ወስዶ መሬት ላይ ቀብሮ እንደነበረ ያስታውሳል። እንዲህ እያለ ከዚህ ክፍል ማገባደጃ ክፍል ትዕይንት ላይ ደርሰናል። ጆርዳን አሁን የራሱን ህይወትና የቅጥረኞችን ህይወት ቀይሯል። ግን አንድ ነገር ይቀርበታል። እሱም ሚስት ነው። ሚስቱን ሁለቱም ሚስት ለፈታ ወይስ አልፈታ እያለ ከራሱ ጋር እየተያየ ያለ ከዛ ይፈታል። ልክ ሁለቱም ሚስቱ እንደፈታ ከአንድ ሸማግሌ ጋር ተገናኝቶ ማውራት ጀምራል። ስለ ጠበቃና ስለ ኤፍቢአይ አስቸጋሪ ሁኔታቸውን እያወሩ ያለ ከዛ ጠርቶ በ10 ሚሊዮን ይሰጣል። ከዛ 10 ሚሊዮን ወስዶ ኤፍቢአዩ ለመንግስት ያስረክባል። መንግስቶቹ ግን ይሄን ብር ስለማይፈልግ ተጨማሪ ብር እንዲያመጡ ቢጠይቁም ሂድ ብሎ ያባረራል። ሰድቦ ያልተገባ መንገድ